ልጅ ቢሮጥም አባቱን አይቀድምም። ከዩሮፓ ኔሽንስ ሊግ በኋላ ላሚን ያማል አንድ ፕሮፌሽናል እግር ኳስ የማይጠበቅ ዲስሪስፔክት በክርስቲያኖ ሮናልዶ ላይ እያሳየ ይገኛል። ክርስቲያኖ ሮናልዶ ወደዚህ ሁሉ ስኬት የመድረሴ ዋነኛው ምክንያት ያሳለፍኳቸው መንገዶች ነው ሲል ተናግሯል። ላሚን ያማል እንደ መቀለጃ በኢንስታግራም ገጹ የሮናልዶን የልጅነት ህይወቱ መቀለጃ አድርጎ በመልቀቁ የእግር ኳስ አፍቃሪያንን ቁጣ ማስነሳት ችሏል። ሮናልዶም መልሶ ልጄ ላሚን ያማልን ይወደዋል፣ የሱን አራያ መከተል ይፈልጋል፣ በጣም የጠበቀ ግንኙነትም አላቸው ሲል ስለ ልጁ ላሚን ያማል ያለውን ፍቅር ገልጿል። የዓለማችን ጎት የተባለ እግር ኳስ ተጫዋቾች እንኳን ሳይቀሩ ባላንጣዎቻቸውን አቅፈው ክብር ይሰጣሉ። እግር ኳስ ጨዋነትና ወዳጅነት እንደሆነ መዝናኛም እንደሆነ ያስመለክታሉ። ሜሲ፣ ሮናልዶ፣ ኔይማር እነዚህ ባላንጣዎች እርስ በራሳቸው ፍቅርና መከባበርን ለመላው ዓለም የሚያሳዩ ፕሮፌሽናል የእግር ኳስ ተጫዋቾች ናቸው። ምን እየተፈጠረ ያለ ይመስላችኋል? የዛሬው አግርሞታችን ይህንን ይመስላል።